ታሪኩ የሚጀምረው የወንድ እስረኞች ስፖርት በሚሰሩበት እስር ቤት ውስጥ ነው። ብዙም ሳይቆይ የአደጋ ደውል ይደመጣል። ይህም እስረኞች በሙሉ ወደ ክፍላቸው እንዲመለሱ ምልክት ይሰጣል። አንድ እስረኛ ሳም የተባለውን የእስር ቤት ጠባቂ ኮንትሮባንድ እንዲያመላልስ ያስፈራረዋል። ትዕዛዙን ካልፈጸመ እንደሚያጋልጠውና ሳምም በዚያው እስር ቤት ውስጥ ገብቶ በሱ ቁጥጥር ስር እንደሚሆን ያስጠነቅቀዋል። ማስፈራሪያው ያስፈራው ሳም እስረኛውን ያጠቀዋል። ነገር ግን እስረኛውን ክፉኛ ስለመታው ፊቱ ላይ ቁስል ይሆንበታል። በኋላም ለድንገተኛ አደጋ ምርመራ እና ለቁስል ስፌት ወደ ዶክተር ይወሰዳል። ቲምና ሌሎች ጠባቂዎች ምን እንደተፈጠረ ሲጠይቁት ሳም ይዋሻል። እስረኛው ለተወሰነ ጊዜ ሲያስቸግረኝ እንደነበር ይናገራል። እስረኛው ወደ ክፍሉ እንዲመለስ ብቻ ጠይቆት እንደነበር፣ እስረኛው ግን አስገደድከኝ በማለት እንደመለሰለት ይናገራል። ሳም ደግሞ እንደጠየቀው እስረኛው ግን ፈቃደኛ ካልሆነ በኋላ እንደገፋውና እስረኛው ይዞ በግንባሩ እንደመታው ይናገራል። ራሱን ለመከላከል ሲል እስረኛውን በዱላ እንደመታው ይገልጻል። ከሌሎች እስረኞች ደህንነቱ እንዲጠበቅ ሲባል ሳም ወደ ጠባቂ ግንብ እንዲዛወር ይስማማሉ። ከጥቂት ቀናት በኋላ ሳምን በጣሪያ ላይ እናየዋለን። በግቢ ውስጥ አጠራጣሪ እንቅስቃሴ ተመልክቶ በቅርብ ለማየት የእስር ቤት ቴሌስኮፑን ይጠቀማል። በእስረኞቹ መካከል ግጭት ሲነሳ ሳም የአደጋ ጊዜ ደውልን ይጫናል። ጠባቂዎቹ አስለቃሽ ጭስ ይዘው በጣሪያው ላይ ቦታ ይይዛሉ። ግጭቱ ሲቀጥል በርካታ እስረኞች በአስለቃሽ ጭሱ ይመታሉ። ግጭቱ ካላቆመ ጠባቂዎቹ የማስጠንቀቂያ ተኩስ ይተኩሳሉ። ይህም እስረኞቹ መሬት ላይ እንዲተኙ ያደርጋል። ነገር ግን ሳም ሁለት እስረኞች አንድን ጥቁር እስረኛ ሲያጠቁ አይቶ ሲተኩስ በስህተት ጥቁሩን እስረኛ ይመተዋል። ጠባቂዎቹ ሙሉ ትጥቅ ለብሰው ወደ ግቢው በመግባት እስረኞቹን አንድ በአንድ ማሰር ይጀምራሉ። ይህ በእንዲህ እንዳለ በጣሪያው ላይ ያለው ሳም ስህተቱን ይረዳል። የእስር ቤቱ ኃላፊ ዋርደን ሚልስ ከጠባቂዎቹ ኤድ ሲመንስ እና ቲም ጋር ስለ ተኩሱ ይወያያሉ። ቲም ሳምን ይከላከላል። ዋርደን ሚልስ ተቆጥቶ ሳም ለምን በግንቡ ላይ እንደነበር ቀጥሎ ወዴት መላክ እንዳለበት ይጠይቃሉ። ቲም ሲያስረዳ ሳም ቀደም ሲል ጥቃት ደርሶበት ስለነበር ከእስረኞቹ መለየት የተሻለ መስሎ የታያቸው መሆኑን ይናገራል። ኤድ ሳምን ወደ መቀበያ ወደ መለቀቂያ ክፍል ወይም በግቢው ዙሪያ መኪና እንዲያሽከረክር እንዲመደብ ሀሳብ ያቀርባል። ቲም ሳምን መከላከል በመቀጠል ለምን ቦታ መቀየር እንዳለበት ጥያቄ ያነሳል። ይሁን እንጂ ዋርደን ሚልስ ኤድ እና ቲም ቢቃወሙም ሳም ወደ ሴቶች እስር ቤት እንዲዛወር ያዛሉ እና እስር ቤቱ እንዲዘጋ ያደርጋሉ። ከዝውውሩ በኋላ ሳምን በሴቶች እስር ቤት እንመለከተዋለን። ሴቶቹ እስረኞች ሲያልፉ ወደ እሱ በመጠጋት ይሽኮረመማሉ። አንዳንዶችም ደረታቸውን ይዘው መፈተሽ እንዳለባቸው ይጠቁማሉ። ቼሪ የተባለች እስረኛ ወደ ክፍሉ ስትገባ ሳምን ትኩረት ሰጥታ ትመለከተዋለች። ማርያም ማክለስኪ በሳምና በቼሪ መካከል ያለውን የተቀራረበ ግንኙነት አይታ ሳምን ማን ወደዚህ እንደላከው ትጠይቋለች። እሱም በወንዶች እስር ቤት በደረሰ አደጋ በኋላ ለደህንነቱ ተብሎ እንደመጣ ያስረዳል። ማርያም ለሴቶች እስረኞች ከወንዶቹ እንደማይለዩና ሊጠቀሙበት እንደሚሞክሩ ታስጠነቅቋለች። ስለ ሰው ልጅ ዘገምተ ለውጥ ትምህርት በሚሰጥበት ወቅት ቼሪ ከክፍሉ ጀርባ የቆመውን ሳም በመስታወት ትከታተሏለች። የእረፍት ክፍል ውስጥ ጠባቂዎቹ በወንዶች ከፍተኛ ጥበቃ እስር ቤትና በሴቶች እስር ቤት መካከል ስላለው ልዩነት ይወያያሉ። ሳም የወንዶች እስር ቤትን ከጫካ ጋር በማመሳሰል የዛሬው ቀን እንደ እረፍት እንደሆነለት በጨዋታ መልክ ይናገራል። ሌሎች ጠባቂዎች ግን ሴቶቹ እስረኞች ከተኙ በኋላ የሚፈጠረውን እንዲጠብቅ ያስጠነቅቁታል። እስረኞቹ እንደሚያለቅሱ የእሱን ትኩረት ለመሳብ የሐሰት ታሪኮች እንደሚናገሩትና ልብስ ሲቀይር ጠባቂዎቹ እንደሚያዩዋቸው እንደሚያማምሩ ይነግሩታል። የሴቶች እስር ቤት ያለውን ልዩ አደጋ ያስረዱታል። ሳምም እንደ ሮቦት እንዲሆንና ሁሉንም ሕጎች በጥብቅ እንዲከተል ይመክሩታል። በመኝታ ሰዓት እያንዳንዱ ክፍል አንድ በአንድ ሲቆለፍ ስልክ የያዘች እስረኛ ያገኛሉ። ሳም ቀጣዩን ክፍል እንዲቆልፍ ይታዘዛል። እዚያም መጽሐፍ የምታነብ የምትመስለውን ቼሪን ያገኛታል። ደህና መሆኗን ይጠይቃታል። እሷም መልካም ምላሽ ትሰጠዋለች። የቼሪ ክፍል እንዲዘጋ ትጠይቃለች። እሱም ስራውን ይቀጥላል። በሚቀጥለው ቀን ሳም እስረኞቹ ሲያልፉ በክፍሉ በር ላይ ቆሞ ይታያል። አንዲት እስረኛ ሆን ብላ ቼሪን ወደሱ ትገፋታለች። ቼሪ እሱን ይዛው ማታ እንገናኝ ትለዋለች። አንዲት ሴት ጠባቂ ካልተጠነቀቀ እነዚህ ሴቶች በሱ የዋህነት እንደሚጠቀሙበት ትነግረዋለች። በዚያ ምሽት ሳም እስረኞቹ መብራት እንዲያጠፉ ሲያዝ ወደ ቼሪ ክፍል ይቀርባል። እሷም ራቁቷን ሆና ያገኛታል። ሳም ሳይታወቅባቸው በስሜት ተውጦ ይመለከታታል። ሁሉም ነገር በካሜራ እየተቀረጸ ነው። በሚቀጥለው ቀን ሳም በቁጥጥር ክፍል ውስጥ
እያለች ቼሪ እንግዳ ባህሪ ማሳየት ትጀምራለች። እሱ ሲቀርብ ወደ ሕክምና ክፍል እንዲወስዳት ጎኖቿ ላይ ህመም እንዳለባት ታስመስላለች። ነገር ግን በመንገድ ላይ ሳምን ካሜራ ወደማይቆጣጠረውና ለመገናኘት ወደሚመች ደረጃ ስር ትወስዷለች። ሳም ለ5 ሰከንድ ያህል ለመቆም ቢሞክርም በፍጥነት ይሸነፋል። ለቦታው የማይመጥን በመሆኑ በሚያሳይ መልኩ ስለሌላ ነገር ያወራታል። ከዚያ በኋላ ቼሪ እንደ ጸሎተኛ ማንቲስ ባህሪ በማሳየት ሳምን አንገቱ ላይ ደጋግማ በስለት ትወጓለች። ከዚያም እርዳታ ለማግኘት ትጮኻለች። እሱ ያጠቃትና እሷ ደግሞ ራሷን ለመከላከል የገደለችው ለማስመሰል ትሞክራለች። ከደረጃው ስር እየጮኸች ትወጣለች። ከጥቃቱ ተርፋ ግድያው ትክክል እንደነበር ለማሳየት ትጥራለች። የሳም የዋህነትና የልምድ ማነስ ጥቃት አጋልጦታል። እስረኞቹ ብዙውን ጊዜ ልምድ ያላቸውና ለጥቃት ደንታ የሌላቸው ናቸው። ስለተከታተላችሁኝ አመሰግናለሁ። ለተጨማሪ ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።